የኢትዮጵያ ለዓለም የሰጠችው አንዱ ውዱ ስጦታ ቡና ነው። ነገር ግን ምርትና ምርታማነታችንን ከተለያዩ ሶርሶች ስናይ ከዓለም ዝቅተኛ ሆነን እንገኛለን። ቡና ያው እንደምታውቁት ሁላችሁም ወሳኝ የሆነ የግብርና ምርታችን ነው፣ ወሳኝ ኮሞዲቲ ነው። ዘንድሮ 3 ቢሊዮን ልንደርስ በጣም ትንሽ ነው የቀረን። በሚቀጥሉት 3 እና 4 ቀናት ውስጥ የውጭ ምንዛሪ ግኝታችን 3 ቢሊዮን ይደርሳል። በብዙ ሚሊዮን የሚቆጠሩ አርሶ አደሮቻችን ኑሯቸው ህይወታቸው የተመሰረተው በቡና ላይ ነው። ዓለም ላይም ኢትዮጵያ ስሟ ሲጠራ ሲነሳ ሁሉም ሰው ቢያቀን ጥራት ባለው ቆንጆ ጣዕም ባለው ቡናችን ስለሆነ መገለጫችን ነው ማለት ነው። ያ ሆኖ ሳለ ግን የዓለም አማካይ የቡና ምርታማነት መረጃዎች እንደሚያሳዩት 15 ኩንታል በሄክታር ነው። ከዛም አልፎ የአንዳንድ ሀገራትን ብናይ ከኛ ቡናን ወስደው አጣጥመው ልማቱ ይጠቅመናል ብሎ ቡናን የጀመሩት በጣም በተሻለ ሁኔታ ቡናን እያለሙ ነው። የብራዚል አማካይ ብንወስድ 15 ደርሷል። የቬትናም ከ22 እስከ 25 ደርሷል። የእኛን ብንወስድ ግን የምናገኘው የምርት መጠን ከ8 እስከ 9 ኩንታል መካከል ያለ ነውና ቡናን ለዓለም አስተዋውቀን ስናበቃ ምንም እንክብካቤ ሳናደርግለት የተለየ ፓኬጅ ሳናዘጋጅለት እንዲሁ መልቀሙና መሸምጠጡ አካሄዱ መቀየር መቻል አለበት። ምን ሰርተን ነው የቡናን ምርትና ምርታማነት የምንቀይረው የሚለው ሁሌም የምንወያይበት ሁሌም ሐሳቦችን የምናሸራሽርበት ጉዳይ ነው የነበረው። ከዚህ በመነሳት ያሉን የቡና ተመራማሪዎች፣ ኤቲአይ፣ የግብርና ሚኒስቴር ባልደረቦች በጣም ሰፊ ጊዜ ወስደው የቡናን ምርትና ምርታማነት እንዴት እናሻሽላለን፣ አሁን ካለንበት 8 ኩንታል በሄክታር ወደ 21 ኩንታል በሚቀጥሉት 5 ዓመታት እንዴት መድረስ እንችላለን የሚል ዝርዝር ጥናት ተጠንቶ ጥናቱ መጠናት ብቻ ሳይሆን አርሶ አደሮቻችን ጋር ደርሶ ሰፊ ስልጠና እየተደረገበት ነው። ዛሬ እዚህ የተገኛችሁ የቡና ቤተሰቦችም ቡና በመትከል በመንከባከብ ቡናን በማቅረብ ቡናን ኤክስፖርት በማድረግ በተለይ ደግሞ ከአርሶ አደሩ ጋር ያላችሁ የእሴት ሰንሰለት ትስስር ወሳኝ በመሆኑ ያሰብናቸው ጉዳዮችና በጥናት የተለዩ ጭብጦች ላይ የጋራ ምክክር አድርገን በዛ ላይ ተስማምተን ለትግበራው መረባረብ በማሰብ ነው ማለት ነው። ከዚህ በመነሳት አንደኛውና መሰረታዊው የጥናቱ ግኝት ቡናን በተመለከተ ምርምር ወሳኝ ነው። ከዚህ በፊት በባህላዊ እውቀት አባቶቻችን አርሶ አደሮቻችን በራሳቸው መንገድ ሲሄዱበት ከነበረው አካሄድ በተለየ መልኩ ግብርና ሚኒስቴር የክልል የቡናን ጉዳይ ልማት የሚመለከታቸው ቢሮዎች ትልቅ ትኩረት አድርገው የቡና ምርምር ላይ ትልቅ ኢንቨስትመንት ማድረግ አለብን። አዳዲስ ዝርያዎች ድርቅን የሚቋቋሙ አዳዲስ ዝርያዎች በሁሉም አልቲቲዩድ ላይ ሊለሙ የሚችሉ አዳዲስ ዝርያዎች በሽታን የሚቋቋሙና ምርትና ምርታማነታቸው ከፍ ያለ ማውጣት መቻል አለብን። እስካሁን በተሰሩ ስራዎች የተገኙ ዝርያዎች አሉ። ከዛም ባለፈ ሃይብሪድ የቡና ዝርያዎች መምጣት መቻል አለባቸው የሚል ምክረ ሀሳብ ጥናቱ አቅርቧል። በዚህም ረገድ የቡና ምርምር ማዕከሎቻችንን የማጠናከር ጉዳይ ሰፊ ትኩረት ሰጥተን እንደ ግብርና ሚኒስቴር እየሰራን ነው ያለነው። ኤቲአይ ጋር በመተባበር ለምሳሌ ጅማ ላይ የጅማ የግብርና ምርምር ማዕከል ላይ ቡናን በቲሹ ካልቸር ማስፋፋት የሚያስችል ያገኘናቸውን ሃይብሪድ የቡና ዝርያዎች በብዙ 100 ሚሊዮኖች በአንዴ አባስተን አርሶ አደር ጋር ማድረስ የሚያስችለን የቲሹ ካልቸር ማዕከል እየገነባን ነው ያለነው ማለት ነው። በሁለተኛ ደረጃ የቡና ተክላችን ምንም ሳንሰጠው ነው ምርትን ከሱ የምንጠብቀው። ሳንንከባከበው ኮምፖስት በአግባቡ ሳናደርግበት ማዳበሪያ ሳንጠቀም ነው ምርት እንዲያመጣ እየፈለግን ያለነውና የቀረበው ምክር ሀሳብ ማዳበሪያ በመጠቀም ምርትና ምርታማነቱን ማሳደግ እንደሚያስፈልግ፣ ኮምፖስት ቨርሚ ኮምፖስትን በአግባቡ እንድንጠቀም፣ ለዚህም ደግሞ 50% የተፈጥሮ ማዳበሪያን 50% ደግሞ ባለሙያዎቻችን ሳይንቲስቶቻችን ባቀረቡት ምክር ሀሳብ መሰረት 50% ኬሚካል ማዳበሪያን በመጠቀም የቡና ምርትና ምርታማነትን የምናሳድግበትና በቀጣይ 5 ዓመታት ውስጥ ዛሬ ከደረስንበት 3 ቢሊዮን ከቡና ብቻ ኢትዮጵያ 6 ቢሊዮን የአሜሪካ ዶላር የምታመጣበትን እቅድ ነው ነድፈን እየተንቀሳቀስን ያለ ነው ማለት ነው። ሌላኛው መሰረታዊ ጉዳይ ከቡና ኤክስቴንሽን አኳያ በአንድ ሄክታር የሚተከለው የቡና እግር ብዛትን በተመለከተ ነው። ሌሎች ዓለማት ላይ በአንድ ሄክታር የሚተክሉት የቡና እግር ብዛት
ከ5000 እስከ 7000 ደርሷል። እኛ ድሮ 1970ዎቹ ውስጥ በተጻፈችው የኤክስቴንሽን ፓኬጅ መሰረት ብቻ ስንል ስለነበረ በአንድ ሄክታር ላይ በአማካይ 2500 እግር ቡና ብቻ ነው ያለው ማለት ነው። ስለዚህ የምንተክለውን ባለው የቡና ማሳ ላይ 1.1 ሚሊዮን ሄክታር መሬታችን ላይ የምንተክለውን የቡና እግር በማብዛት ብቻ ምርትና ምርታማነትን መጨመር ይቻላል። ይህ ሰነድ አርሶ አደር ጋር ደርሷል። አርሶ አደሩ በጣም በሚገርም ሁኔታ ነው እያየው እየተቀበለ ያለውና እስካሁን ለምን ዘገያችሁ? እስካሁን ይሄንን ሁሉ ምርትና ምርታማነት ሊያሳድግልን የሚችል እውቀትና ግንዛቤ ለምን አቆያችሁ የሚል ነገር ስላለው አንዱ መሰረታዊ ጭብጥ ይሄን ምክረ ሐሳብ መተግበር ነው ማለት ነው። ከዛ ባለፈ የቡናን ቅርንጫፎች የቡናን እርጅና በተመለከተ የምንወስዳቸው ስትራቴጂካዊ እርምጃዎች ናቸው። አንዱ ጉንደላ ነው። አብዛኛዎቹ ቡናዎቻችን 20 ዓመት በላይ የቆዩና ያረጁ ናቸው በአርሶ አደሮቻችን ማሳ ላይ ያሉት። ከዛም ባለፈ ቅርንጫፎቹ ማኔጅ አይደረጉም፣ ፕሩን አይደረጉም፣ እንዲሁ ተለቀው ነው በተፈጥሮ የሚኖሩት ማለት ነው። ከዛ በመነሳት ይህንንም የማስተካከል በምን አይነት ሂደት እንደሚሄድ ጥናቱ ለይቷል። እዚህ ላይ እንወያያለን። ቡናን ከጥላ ጋር በማስተሳሰር የሼድ ማኔጅመንቱ ሁኔታ ምን መሆን አለበት የሚለውን ቡና ጥላ ይወዳል፣ ቡና ከጥላ ውጭም ቢሆን ችግር የለውም፣ ቡና በከፊል ጥላ ስር መሆን አለበት የሚሉ ሳይንሳዊ የሆኑ አከራካሪ ጉዳዮች አሉ። ከዚህ አንጻርም የእኛ ጥናት በኢትዮጵያ ኮንቴክስት ቡናን ከጥላ ስር ቡናን ከወንዞች አካባቢ ወዴት ነው የምንወስደው የሚለውን በአግባቡ ለይቷል። እሱን እንወያይበታለን። ሌላኛው መሰረታዊ ጭብጥ ያው ንግዱ ውስጥ እንዳለው ሱፐርስቲሽን ሁሉ የቡና ምርትና ምርታማነት ላይ ቡና 1 ዓመት ይሰጣል፣ ሌላ ዓመት ደግሞ ምርት አይሰጥም የሚል ዘልማዳዊ አባባላል። ጥናቱ የለየው አስገራሚ ነገር ግን ቡና የምርትና ምርታማነቱ ሁኔታ የሚቀንሰው አበባ በሚያብብበት ጊዜ የዝናብ እጥረት የገጠመው ወቅት ስለሆነ መስኖ ቁልፍ ጉዳይ ነው ማለት ነው። ስለዚህ እንደ ግብርና ሚኒስቴር ከክልሎችም ጋር የተነጋገርነው አርሶ አደሮቻችን ጋርም ውይይቱ ሲደርስ የተነጋገርነው ቡና በተለይ ወሳኝ በሆኑ የእድገት ምዕራፎቹ ላይ በተወሰነ በፓምፕ በመስኖ የሚደገፍበትን አካሄድ የማንከተል ከሆነ ዓለም ላይ የአየር ንብረት ለውጥ ከፍተኛ ፈተና እየሆነ ስለሆነ የዝናብ ሁኔታ ተገማችነቱ እየሰፋ ስለመጣ አሁን ባለውና በለመድነው ነባራዊ አካሄድ የምንሄድ ከሆነ በዓለም የቡና ገበያ ውስጥ ተፎካካሪ ተወዳዳሪ ሆነን መቀጠል አንችልም ማለት ነው። ስለዚህ ቡናን አጋጣሚ ሆኖ የኛ ቡና በአብዛኛው በአነስተኛ ይዞታ ያለው ወንዞች አካባቢ፣ ጅረቶች አካባቢ እየለማ ያለ ስለሆነ ውሃን በተለያየ መንገድ በማቀብ ዘመናዊ የመስኖ እርሻዎችን በማስፋፋት ቡናን ወደ መስኖ የማሸጋገሩ ጉዳይ ቁልፍ እንደሆነ አመላክተዋል ማለት ነው። ሌሎቹ መሰረታዊ ጉዳዮች የቡናን ጤናማነት የቡናን በሽታዎች ከመከላከል አኳያ ነው። የታወቁ ብዙ የቡናን ፍሬ፣ የቡናን ቅጠል፣ የቡናን ምርታማነት ሊጎዱ የሚችሉ የቡናን ግንድ የሚያጠቁ በሽታዎች አሉ። ከዛ አኳያ በዝርዝር የተለዩ ጉዳዮች ስላሉ እዛ ላይ ተመስርተን እንወያያለን። የምርት አሰባሰብ ጥራትን በሚመለከት የነቀምቴ ዲክላሬሽን ሁላችሁም የምታስታውሱት ነው። በዛ መሰረት የጀመርናቸው ስራዎች አሉ። በመጠን እንኳን ኮምፒት ባናደርግ ዘንድሮ የኤክስፖርት ግባችንን እንድናሳካ ያደረገው በእሴት እና በጥራት ጥሩ ዋጋ እያገኘን መሆኑን ያሳያል። ይህን አጠናክረን እንቀጥላለን። ይሄ ሌላኛው መሰረታዊ ጥናቱ ግኝት ነው። ዋናውና ቁልፍ ጉዳይ ደግሞ ቡናን ከአነስተኛ አርሶ አደር ይዞታ ባሻገር በሰፋፊ እርሻ የማልማት ስራ አጠናክረን እንቀጥላለን ማለት ነው። ትላልቅ ኮመርሻል የቡና ፋርሞችን ለማቋቋም ባለፈውም የጀመርናቸው ሂደቶች አሉ። ካስተላለፍናቸው 145 ፕሮጀክቶች ውስጥ የተወሰኑት ጀምረዋል። ወደ 15000 ሄክታር ላይ ቡና በተጨባጭ በመስኖ መተከል ጀምረዋል። ከዛ አንጻር ከባለሀብቶች አኳያም የታዩ ጉድለቶች አሉ። መሬት አዘጋጅቶ ከማስተላለፍ አኳያም ቡናን ኢንቨስትመንት አዘጋጅተናል ብለው ቃል የገቡ ወረዳዎችና ዞኖች ጋር የታዩ ጉድለቶች አሉ። እሱን በዝርዝር ራሱን አስችለን ገምግመን መፍትሄ እንሰጣለን። ቡናን ወደ ኮመርሻል ፋርም የሚወስድም ሌላኛው አቅጣጫችን ይሆናል ማለት ነው። ስለዚህ እነዚህን ጉዳዮች በከፍተኛ ትኩረት ሰርተን ከማንም በላይ ደግሞ ለዚህ ጉዳይ ዋነኛ ባለቤት ለሆኑት አርሶ አደሮቻችን ግንዛቤ ያስጨብጠን በጣም በቀለለ ቋንቋ አርሶ አደሮቻችን ወጣቶቻችን እንዲገነዘቡት አድርገን በዶክመንት መልክ ካዘጋጀን በኋላ አርሶ አደሮቻችን ጋር እንዲደርስ ካደረግን በኋላ
በሚቀጥሉት ዓመታት የቡና ምርትና ምርታማነት ላይ ትርጉም ያለው ለውጥ እናመጣለን። እንደ ግብርና ሚኒስቴር ያለን ጽኑ አቋም ይሄ ነው። ለዚህ ደግሞ ፕሮጀክቶቻችንን፣ ፕሮግራሞቻችንን አስተባብረን የሚያስፈልገውን ሁሉ ሪሶርስ እንመድባለን። ይሄን በተጨባጭ ጅማ ላይ በጣም ታሪካዊ የሆነ ትልቅ አቅም ሊፈጠር የሚችል የቲሹ ካልቸር ማዕከል እየገነባን ነው። ቡና በሚለማባቸው አካባቢዎችም ይሄን አጠናክረን እንቀጥላለን። ኤክስቴንሽኑን እናስፋፋለን፣ ምርምሩን እናስፋፋለን። የአርሶ አደርና የቡና ልማት ሰራተኞችን በተለየ ሁኔታ እናሰለጥናለን። ከእናንተ ጋርም እጅ ለእጅ ተያይዘን በጋራ እንሰራለን። ግብይቱን በተመለከተ የአንድ ዓመት ፎርካስት ሰርተናል። ቀጣይ ፎርካስት ሰርተናል። ያው እናንተ የእኛን ፎርካስት የእኛን ዴታ ብዙም እንደማትቀበሉ እናውቃለን። ሃርድዌይ እየተማራችሁ እንደመጣችሁ እንገነዘባለን። እሱን በዝርዝር በእያንዳንዱ ወር የቡና ገበያ ምን እንደሚሆን በዝርዝር እናስረዳችኋለን። ምክንያቱም እኛ ስሙዝ የሆነ የእሴት ሰንሰለቱ መቆራረጥ ሳያስከትል ኢትዮጵያ እንዳትጎዳ ዓመታዊ የኤክስፖርት ግባችንን የምናሳካበት የተረጋጋ ኢኮሲስተም ስለምንፈልግ ነው ማለት ነው። አምና ስላላዳመጣችሁን ስላልሰማችሁን ብዙ አቅራቢ ወንድሞቻችን እንዴት እየተናገርን ማለት ነው ታስታውሱ ከሆነ እየጮህን በዛ ደረጃ ጉዳት አጋጥመዋል። ያን ጉዳት መከላከል በሚያስችል መልኩ በዝርዝር ባለሙያዎቻችን ኤቲአይ እነ ዶክተር ማንደፍሮ እየመሩ በሚቀጥለው ዓመት ቡና ፎርካስቱ ምንድን ነው የሚሆነው የሚለው ተለይቷል። እሱንና የቡናን የሜካናይዜሽን እርሻዎች በተመለከተ ራሱን አስችለን እንነጋገራለን። ዛሬ የምንወያየው የቡና ልማት ፓኬጅ መተግበሪያ በሚቀጥሉት 5 ዓመታት በአነስተኛ አርሶ አደር ማሳ በ9 ዋና ኢንተርቬንሽኖች ኢንተንሲፊኬሽን እንዴት እንሰራለን በሚለው እንወያያለን።